እሺ አሁን ታገኛለሽ? ምን እንዴ ታገኛለሽ ትለኛለህ እንዴ? እኔ እኮ ገና ዘልዬ እንኳን ያልጨረስኩት ልጅ ነኝ እንዴ። ደግሞ አርቲፊሻል አበባ ይሄው ኦሪጂናሉን ይዣለሁ። አታገቢኝ? ዛሬ ሳታውልኝ ሳንገባ የትም ነቅነቅ የለም። ውይ ዛሬ ደግሞ ተዘጋጅቶ ነው የመጣው። መምለጫም የለኝም። እሺ ግን ደግሞ ማለት ነው እኛ እኮ በጣም ገና ልጅ ነን። ከትዳር በፊት ደግሞ የሆነ የምንኖርበት ቤትና ተቀማጭ ገንዘብ ያስፈልገናል። ለኑሯችን የሚሆን በቂ ተቀማጭ አስኪ ቤቱን ቢሆን እንደምታየው እንዴ። እኔ ኪራይ ቤት ውስጥ እየኖርኩኝ እድሜ ልኬን እያከኩ መኖር አልፈልግም። አፓርትመንት ግዢ እንዲህ በቀለለበት ዘመን ይሄን ኪራይ በመሃል ገርጂ ጥራቱን የጠበቀና ስመጥር በሆኑ ሪል ስቴት ዲቨሎፐሮች የተገነባውን በካሬ 115,000 ብር የሚሸጠውን አፓርትመንት 40% ከፍዬ ይዤልሽ መጥቻለሁ። አሁን ሳታገቢኝ እንዴ? ቆይ አሁን እዚች አንድ ክፍል ውስጥ እኔ አድጌበት ደግሞ ልጅ ወልጄ ታፍነን እንድንሞት ነው የምፈልገው? ለሱ በፍጹም አታስቢ ያልኩሽ አይደል? ተመልከች እስኪ ይሄን የመሰለ ጽድት ያለ ዳይኒንግ ስፔስ ያለው እንዲሁም ጽድት ያለ ሳሎንና ኦፕን ኪችን ያለው የተፈጥሮ ብርሃንና ንጹህ አየር የሚያስገቡ 3 ጽድት ያሉ መኝታ ቤቶች እንዲሁም 2 ባኞ ቤቶች አሉት። ተመልከች እስኪ ልጆቻችን ይሄን በመሰለ አልጋ ነው ፍልስስ ብለው የሚያርጉት። አሁን ሳታገቢኝ አገባሃለሁ ግን በቃ ትንሽ 10 ዓመት አነሰ። አንቺ በጣም ቀበጥለሽ ነው እንዴ? 10 ዓመት እኮ ትንሽ ናት። በቃ ትንሽ ጨመርልኝ። እሺ በቃ ቢያንስ እንኳን ስልክ ቁጥራቸውን ስጠኝና እኔም ገዝቼ ጎረቤት እንሁን።